الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب እነዚያ በአላህ ስብሓንሁ ወተዓላ ያመኑና ልቦቻቸውም በአላህ ዚክር የሚረጥቡና የሚረጋጉ የሆኑት ይለናል አላህ ስብሓንሁ ወተዓላ። አላ አዋጅ ቢዚክሪላህ አላህን በማስታወስ አላህን በማውሳት ተጥመኢኑል ቁሉብ የሰው ልጆች ልብ ይረጋጋሉ፣ ከጭንቀት ይወጣሉ ይለናል ማለት ነው አላህ ስብሓንሁ ወተዓላ። ፈዝኩሩኒ አዝኩርኩም ወሽኩሩ ሊ ወላ ተክፉሩን። አስታውሱኝ አስታውሳችኋለሁ፣ ወሽኩሩ ሊ ኒዕማዬን ደግሞ አመስግኑኝ፣ ወላ ተክፉሩን አትካዱኝ ይላል አላህ ስብሓንሁ ወተዓላ። ለአመስጋኞች ይጨምርላቸዋል። ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዓዛቢ ለሸዲድ ነው የሚለው። እናንተ ካመሰገናችሁ ይጨምርላችኋለሁ፣ ከካዳችሁሳ ኢነ ዓዛቢ ለሸዲድ የኔ ቅጣት በጣም እጅግ ብርቱ የሆነ ቅጣት ነው ይለናል ማለት ነው። ስለዚህ ሹክር ልናደርግ ይገባናል፣ የአላህ ስብሓንሁ ወተዓላ ኒዕማ ልናመሰግን ይገባናል ማለት ነው። ወዛኪሪነ አላህ ከሲራን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ። አላሁ ስብሓንሁ ወተዓላ ስለ ዚክር ጉዳይ ሲያነሳ ምን አለ? አላህን ስብሓንሁ ወተዓላ በብዙ የሚያወሱት ወንዶች፣ ብዙ ጊዜ የሚዘክሩት የሆኑ ሴቶች አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ አለ። ለእነዚህ አላህን ብዙ ጊዜ ለሚያወሱ ባሪያዎቹ አላህ አዘጋጅቶላቸዋል መግፊረተን መሐርታን፣ እንግዲህ ወንጀላቸውን ይቅር ይላቸዋል ማለት ነው። አላህ ስብሓንሁ ወተዓላን ብዙ ጊዜ የሚያወሱ የሆኑ ሰዎችን ወንጀላቸውን ይቅር ይላቸዋል። አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ፣ ትልቅ የሆነ ሚንዳም ደግሞ የውመል ቂያማ ላይ ትልቅ የሆነን አጅር አዘጋጅቶላቸዋል ይላል ማለት ነው። ስለዚህ አላህ ስብሓንሁ ወተዓላን ልንዘክር ልናወሳ ይገባል ማለት ነው። በየትኛውም ሁኔታ ላይ ብንሆን የአላህን ኒዕማ ልንረሳ አይገባም። የአላህ ስብሓንሁ ወተዓላን ጸጋ ልንዘነጋ አይገባንም ማለት ነው። ልናመሰግነው ይገባል። ለዚህም አላህ ስብሓንሁ ወተዓላ ምን ይላል? ኢዕመሉ አለ ዳውድ ሹክራ ወቀሊሉ ሚን ዒባዲየ ሸኩር ይላል። ኢዕመሉ አለ ዳውድ ሹክራ፣ እናንተ የዳውድ ቤተሰቦች ሆይ ምስጋናን ስሩ ይላል። ሹክር የሚባለው ነገር ብዙ ሰው የሚገምተው እንዴት ነው? አልሐምዱሊላህ ማለት ብቻ ይመስለዋል። ላ እንደዛ አይደለም። ዓሊም ከሆንክ ዕልምህን ማስተማርህ ሹክር ነው። ሀብታም ከሆንክ ገንዘብህን ሰደቃ መስጠትህ ይሄ ሹክር ነው። አላህ ስብሓንሁ ወተዓላ የሰጠህን ኒዕማ በቦታው ላይ መዋሉ ሹክር ነው። ለዚህም ሲባል ነው አላህ ስብሓንሁ ወተዓላ ምን ያለ? ወቀሊሉ ሚን ዒባዲየ ሸኩር፣ ከባሪያዎቼ በጣም ጥቂቶቹ ናቸው አመስጋኝ የሆኑት ይላል ማለት ነው አላህ ስብሓንሁ ወተዓላ። هذا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.